አትሌቲክስ ወዳጆችን የሚያስደንቅ ድንቅ ፉክክር በኢትዮጵያውያን አትሌቶች እና በሌሎች ሀገራት አትሌቶች መካከል እየተመለከትን እንገኛለን። ከፊት እየተመለከታችኋቸው ያሉ አትሌቶች ኢትዮጵያዊው ጉዬ አዶላና ዜግነቱን ቀይሮ ለቤልጂየም የሚሮጠው ባሽር አብዲ ናቸው። ውድድሩ ደግሞ የ2026ቱ የሮተርዳም ማራቶን ነው። ከዓለማችን ታላላቅ የማራቶን ውድድሮች መካከል አንዱ የሆነው የሮተርዳም ማራቶን አስደናቂ ፉክክር እያስመለከተን ይገኛል። ውድድሩ ጥቂት ደቂቃዎች ብቻ ቀርተውታል። ወደ መጠናቀቂያው ሲቃረብ እየተመለከታችሁት እንዳለው ከፍተኛ ፉክክር እየታየበት ይገኛል። ኢትዮጵያዊው አትሌት ጉዬ አዶላና ቤልጂየማዊው ባሽር አብዲ የፊት መስመሩ እየተፈራረቁ እየመሩት ይገኛሉ። ከኋላ ሌላኛው ኢትዮጵያዊ ተስፋዬ ድሪባ ይገኛል። ሌሎች ኬንያውያን አትሌቶችም አሉ። ውድድሩ በጣም አጓጊ ሆኗል። ማን ሊያሸንፍ እንደሚችል ለመገመትም ከባድ ሆኗል። በአብዛኛው ግምቶች ለአሸናፊነት የተሰጣቸው አትሌቶች ባሽር አብዲና ኢትዮጵያውያኑ ጉዬና ተስፋዬ ድሪባ ናቸው። ውድ ቤተሰቦቻችን ቪዲዮን ላይክ በማድረግ ጀምሩ። የጀግኖች አትሌቶቻችን ቪዲዮ እንዲደርሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ለአትሌቶቻችንም መልካሙን ሁሉ ተመኙላቸው። አሁንም ውድድሩ አጓጊ ሆኖ ቀጥሏል። ቦታው ኔዘርላንድ ነው። ከተማው ደግሞ ሮተርዳም። የ2026ቱ የሮተርዳም ማራቶን ለማሸነፍ ኢትዮጵያውያን ከባድ ተጋድሎ ማድረጋቸው ቀጥሏል። የአምናው የሮተርዳም አሸናፊ ኬንያዊው አትሌት እንደነበረ አይዘነጋም። ሁለተኛና ሶስተኛ ደረጃን ይዞ ያጠናቀቁት ኢትዮጵያውያኑ ነበሩ። ዘንድሮ ግን ኢትዮጵያውያን ጥርሳቸው ነክሰው ለማሸነፍ በወኔ የሮጡ ናቸው። ውድድሩ ሊጠናቀቅ ጥቂት ደቂቃዎች ብቻ ቀርተውታል። አሁንም ድል ለጀግኖቻችን እንዲሆን እንመኛለን። እናንተም ተመኙላቸው። በዚህ ውድድር ለማሸነፍ ቅድመ ግምት ያገኙ አትሌቶችን በተመለከተ ትንሽ መረጃ እናጋራችሁ። የመጀመሪያው ኢትዮጵያዊው ጉዬ አዶላ ነው። ጥቅምት 10 ቀን 1983 በፈረንጆቹ ማለታችን ነው አሰላ አርሲ ነው የተወለደው። ጉዬ ወደ አትሌቲክስ ዓለም በጉልህ የመጣው በሀገር ውስጥ የረዥም ርቀት ውድድሮች ላይ ጥሩ ተስፋ በማሳየት እንደነበረ አይዘነጋም። በተለይ በግማሽ ማራቶን ላይ የነበረው ፍጥነት ለታላቁ የማራቶን ስኬቱ መንገድ ጠረገለትም ይመስላል። ዋና ዋና ስኬቶቹና ታሪኩን ስንመለከት ኢትዮጵያዊ ጉዬ በዓለም አቀፍ ደረጃ ስሙን አይቶ እንዲወጣ ያደረገው የ2017ቱ የበርሊን ማራቶን ነው። በወቅቱ ለመጀመሪያ ጊዜ ማራቶን የሮጠው ጉዬ ታላቁን አትሌት ኤሊዮት ኬፕቼጌን እስከ መጨረሻው ሰከንድ ድረስ ብርቱ ፉክክር በማድረግም 2 ሰዓት ከ03 ከ46 ሴኮንድ በሆነ ሰዓት ሁለተኛ ማጠናቀቁ አይዘነጋም። ይሄ ሰዓቱ በወቅቱ በዓለም አቀፍ አትሌቲክስ ታሪክ በመጀመሪያ ማራቶን የተመዘገበ ፈጣን ሰዓት እንደነበረም እንደዚሁ የሚዘነጋ አይደለም። ሌላው በዚህ ውድድር ለአሸናፊነት ትልቅ ግምት የተሰጠው ኢትዮጵያዊው ተስፋዬ ድሪባ ነው። ተስፋዬ ድሪባ በኢትዮጵያ አትሌቲክስ ውስጥ በጽናትና በስትራቴጂያዊ ሩጫው የሚታወቅ በሀገር ውስጥና በዓለም አቀፍ የጎዳና ላይ ውድድሮች ላይ ልምድ ያካበተ አትሌት ነው። ዋና ዋና ስኬቶቹን ስንመለከት ተስፋዬ ድሪባ ወደ ሙሉ ማራቶን ከመሸጋገሩ በፊት በ10 ኪሎ ሜትር እና በግማሽ ማራቶን ውድድሮች ላይ ፈጣን ሰዓት ያላቸውን አትሌቶች እየተከተለ ጠንካራ ፉክክር በማድረግም ይታወቃል። በተለያዩ የቻይና እና የአውሮፓ ማራቶኖችም ላይ በመሳተፍ ሰዓቱን እያሻሻለ የመጣ አትሌትም ነው። በዚህ የሮተርዳም ማራቶን የሚጠበቅ ሌላኛው አትሌት ነው። ሌላው በዚህ ውድድር ያሸንፋል ተብሎ ከፍተኛ ግምት የተሰጠው ቤልጂየማዊው አትሌት ባሽር አብዲ ነው። የካቲት 3 ቀን 1981 ዓ.ም የተወለደው ይኸው አትሌት ሞቃዲሾ ሶማሊያ ላይ ነው የተወለደው። በኋላ ግን ወደ ቤልጂየም ተሰዶ ዜግነቱ በይፋ ቀይሯል። ባሽር የልጅነት ህይወቱን በሶማሊያ የእርስ በርስ ጦርነት ምክንያት በስደት ያሳለፈ ሲሆን በመጨረሻም በ13 ዓመቱ ቤልጂየም ገብቶ እዚያው ነው የአትሌቲክስ ስልጠናውን የጀመረው። ከታላቁ አትሌት ሞፋራ ጋራ የቅርብ ጓደኛና የልምምድ አጋሩም ነው። ዋና ዋና ስኬቶቹና ታሪኩን ስንመለከት የአውሮፓ ሪከርድ ባለቤትም ነው። ባሽር አብዲ እንደ አውሮፓውያን አቆጣጠር በ2021 በዚሁ በሮተርዳም ማራቶን 2 ሰዓት ከ03 ደቂቃ ከ36 ሴኮንድ በሆነ ሰዓት አሸናፊ በመሆን የሮተርዳም ማራቶን የኮርስ ሪከርድ እና የአውሮፓ የማራቶን ሪከርድ በአንድነት በእጁ ማስገባቱ አይዘነጋም። በኦሎምፒክ ውድድሮች
ውድድሮችም ላይ ጥሩ ውድድር ያደረገ አትሌትም ነው። በቶኪዮ የ2020 ኦሎምፒክም ላይ የነሐስ ሜዳሊያ አሸናፊ እንደነበረ አይዘነጋም። እንዲሁም በፓሪስ 2024 ኦሎምፒክ ማራቶን የብር ሜዳሊያ አሸናፊም ነው። የዓለም ሻምፒዮናም በ2022 በኦሪገን በተካሄደው የዓለም አትሌቲክስ ሻምፒዮናም ላይ በማራቶን የነሐስ ሜዳሊያ አግኝቷል። ውድድሩ አሁንም እንደቀጠለ ነው። ከፊት እንግዲህ ኢትዮጵያውያንና ሌሎች አትሌቶችም ከኋላ እየተከተሉ ናቸው። ውድድሩ ሊጠናቀቅ ጥቂት ደቂቃዎች ብቻ ነው የቀሩት። እንደ አውሮፓውያን አቆጣጠር በ1981 የተመሰረተው የሮተርዳም ማራቶን በየዓመቱ በጸደይ ወቅት በኔዘርላንድ ሁለተኛዋ ትልቋ ከተማ በሆነችው በሮተርዳም ጎዳናዎች ላይ ይካሄዳል። ውድድሩ በዓለም አቀፍ የአትሌቲክስ ፌዴሬሽን ከፍተኛ እውቅና የሚሰጠው የኤሊት ሌብል ደረጃ ያለው ውድድር ሲሆን በየዓመቱ በሺዎች የሚቆጠሩ ሯጮችና የዓለማችን ስመጥር የረዥም ርቀት ኮከቦችን ያሳትፋል። ውድድሩ የሚጀምረው የሚያጠናቅቀው በከተማዋ እምብርት በሆነው ታሪካዊ ኮልሲንግ ጎዳና ላይ ሲሆን በዕለቱም ከ950 ሺህ በላይ ተመልካቾች በነቂስ በመውጣት ለአትሌቶች የሚሰጡት ደማቅ ድጋፍና በከተማዋ በሚፈጠረው የፌስቲቫል ድባብም ይታወቃል። የሮተርዳም ማራቶን በዓለም ላይ ካሉ ማራቶኖች ሁሉ ፈጣን ኮርስም ወይም ፈጣን ሰዓት የሚመዘገብበትም የማራቶን ውድድር ነው። መንገዱ ምንም አይነት አቀበት የሌለው ጠፍጣፋና ከባህር ጠለል በታች የሚገኝ በመሆኑ አትሌቶች ያለምንም ከባድ የተፈጥሮ ፈተና የራሳቸውን የግል ምርጥ ሰዓት ለማሻሻል ብዙ ጊዜ ይጠቀሙበታል። ውድድሩን በተለይ በሽልማቱም ይታወቃል። በዚህ ውድድር በአንደኝነት አጠናቆ የወርቅ ሜዳሊያ ለሚወስድ አትሌት የሚሰጠው መሰረታዊ ሽልማትም በ10 ሺዎች የሚቆጠር ዩሮ ሲሆን ከደረጃ ሽልማቱ በተጨማሪ አትሌቶች ውድድሩ ለመሳተፍ ብቻ የሚከፈላቸው የመነሻ ክፍያ እንደ አትሌቱ ዝናና ቀደምት ብቃቱም ይወሰናል። ከመደበኛው የደረጃ ሽልማት ባለፈ አትሌቶች በሮተርዳም ጎዳና ላይ ፈጣን ሰዓት እንዲያስመዘግቡ የሚያነቃቁ ልዩ የቦነስ ሽልማቶችም ተዘጋጅቶላቸዋል። ከሁሉም በላይ ግን የውድድሩን ኮርስ ሪከርድ ለሚሰብር ወይም አዲስ የዓለም ሪከርድ ለሚያስመዘግብ አትሌት የሚበረከተው የገንዘብ ሽልማት እጅግ ከፍተኛ በመሆኑ አትሌቶች እስከ መጨረሻው ሜትር ድረስ ያላቸውን ጉልበት ሳይሳሱ በከፍተኛ ፍጥነት እንዲሮጡና አዳዲስ ታሪኮችም እንዲሰሩ ትልቅ ስነልቦናዊ መነሳሳትን ይፈጥርላቸዋል። አሁንም ውድድሩ በጣም ተጠናክሮ ቀጥሏል። አትሌቶቹ የተፈራረቁ ውድድሩን እየመሩት ይገኛሉ። በ2025 የሮተርዳም ማራቶን በነገራችን ላይ የወንዶች ውድድር ላይ ፍጹም የበላይነቱን አሳይቶ የወርቅ ሜዳሊያውን የወሰደው የነበረው ታዋቂው ኬንያዊው አትሌት ጄፍሪ ካሞሮር ነበረ። ካሞሮር በዓለም አቀፍ የሀገር አቋራጭና የጋራ ላይ ውድድሮች ላይ የነበረው ሰፊ ልምድ በመጠቀም የሮተርዳም የአምናው አሸናፊ እንደነበረ አይዘነጋም። የኬንያ የጄሪ ፍጥነት ለመቀልበስና እስከ መጨረሻው ኪሎ ሜትር ድረስ እጅግ ተቀራራቢና ለአስጨራሽ ፉክክር ሲያደርግ የነበረው ኢትዮጵያዊው አትሌት ጫላ ረጋሳ እንደነበረ አይዘነጋም። ጫላ በጥንቃቄ የተመራ ስልታዊ ሩጫ በመሮጥ የኢትዮጵያን ሰንደቅ ዓላማ ከፍ ለማድረግ ጥሩ እንደነበረ አይዘነጋም። ያም ሆኖ በአምናው ውድድር ኬንያዊው አትሌት አንደኛ ሆኖ ሲጨርስ ኢትዮጵያዊ ጫላ ረጋሳ ሁለተኛ ሆኖ ማጠናቀቁ አይዘነጋም። ሶስተኛ ደረጃን ይዞ ያጠናቀቀው ሌላኛው ወጣትና ተስፋ ያለው አትሌት ጨምዲሳ ደበሌም እንደነበረ እንደዚሁ አይዘነጋም። በዘንድሮ የሮተርዳም ማራቶን ግን ኬንያውያን ተቆርጠው ወደ ኋላ ቀርተዋል። የኢትዮጵያ አትሌቶች ናቸው ከፊት እየገሰገሱ ያሉት።
የ2026 የሮተርዳም ማራቶን የወንዶች ፉክክር ላይ የተስተዋለው የሩጫ ታክቲክና አጠቃላይ የውድድሩ ሂደት አትሌቶቹ ምን ያህል በበሰለ ስልትና ከፍተኛ የአእምሮ ዝግጅት ወደ ሜዳ እየገቡ እንደነበረ የሚያሳይም ነው። ውድድሩ እንደተጀመረ የፍጥነት መቆጣጠሪያዎቹ እጅግ ፈጣንና ወጥ የሆነ የሩጫ ሪትም በመያዝ መሪነቱን ተረክበው ነበር አትሌቶቹ። በዚህም የመጀመሪያው የውድድሩ አጋማሽ ላይ ጉዬ አዶላና ተስፋዬ ድሪባ የኃይል አጠቃቀማቸውን በጥንቃቄ በማስላት ከፊት ካሉት ሌሎች አትሌቶች ተርታ በመሮጥም ነበረ መጀመሪያ የጀመሩት። በዙሪያቸው ካሉት ሌሎች አትሌቶች ጋራ በመደባለቅ ነበረ ሲሮጡ የነበሩት። ይሄ ስልታዊ የሩጫ አሯሯጥም በኋላ ላይ ተፈትልከው ወደፊት እንዲወጡ የሚያስቻላቸው ሆኗል። ውድድሩ 30ኛው ኪሎ ሜትር ላይ ሲደርስና የፍጥነት መቆጣጠሪያዎቹ ከሜዳ ሲወጡ የቤልጂየሙ ተፎካካሪ ባሽር ሀብዲ የራሱን ልምድ በመጠቀም ብልጫ ለመውሰድ ውድድሩን የማጥበብ ስራ ጀምሮም ነበረ። ባሽርና ኬንያዊው አትሌት ኬኔስ ኬፕኬሞይ ፍጥነቱን በድንገት በመጨመር የኢትዮጵያውያንን የጽናት አቅም ለመፈተን ሞክረው ነበረ። ሆኖም ግን የጉዬ አዶላ የረዥም ዓመታት የማራቶን ልምድና የተስፋዬ ድሪባ አስደናቂ ተከታታይነት የባሽር አብዲን የፍጥነት ማዕበል ሳይሸበሩና ሳይበታተኑ በረጋ መንፈስ እንደተቋቋሙት አስቀድሞ ለመመልከት ችለናል። የውድድሩ ትልቁና አንኳር ኩነት የተመዘገበው 35ኛው ኪሎ ሜትር ላይ ነው። በአትሌቲክሱ ዓለም ወሳኝና አድካሚ የሚባለው ይሄ ርቀት ምዕራፍ ላይ ሲደርስ ጉዬ አዶላ የእርሱን ተፈጥሯዊ ፍርሃት አልባ የመጋፈጥ ባህሪ በተግባርም አሳይቷል። ካለምንም ማቅማማት ፍጥነቱን በከፍተኛ ደረጃ በመጨመር ከተፎካካሪዎቹ መለየት የጀመረም ሲሆን ይሄ ድንገተኛ የማጥቃት ታክቲክ የኬንያውያኑና የባሽር አብዲን ስብስብ ሙሉ በሙሉ ፈትኖታል ማለት ይቻላል። አሁንም ኢትዮጵያውያን አትሌቶች ከፊት ሆነው ውድድሩን እየመሩት ይገኛሉ። ጥቂት ደቂቃዎች ብቻ ነው የቀረው ውድድሩ ሊጠናቀቅ። የረዥም ርቀት ሩጫ ንጉሶች የሆኑት የኢትዮጵያ አትሌቶች በኔዘርላንድስ ጎዳና ላይ ዳግም ታሪክ ሰርቷል። የ45ኛው የሮተርዳም ማራቶን የወንዶች ኤሊት ውድድር የሀገራችን አትሌቶች የወርቅና የብር ሜዳሊያዎችን በኩራት በመጠቅለል ፍጹም የበላይነታቸው ያስመሰከሩበት ደማቅ መድረክ ሆኗል። በዚህ ለአስጨራሽ ውድድር ላይ ድንቅ አትሌት ጉዬ አዶላ ውድድሩን በብቸኝነት በመምራትና አስደናቂ ብቃቱን በማሳየት
በማሳየት የድል አክሊሉን ደፍቷል። ከዚህ ቀደም በበርሊን ማራቶን ታላላቅ ስኬቶችን ያስመዘገበውና በአትሌቲክሱ ዓለም ፍርሃት አልባ ሯጭ በሚል ስም የሚታወቀው ጉዬ ከከባድ ድካምና ውጣ ወረዶች በኋላ ተመልሶ በመምጣት 2 ሰዓት ከ03 ደቂቃ ከ54 ሴኮንድ በሆነ ምርጥ ሰዓት የውድድሩን ሻምፒዮን መሆኑን አረጋግጧል። የጉዬ አዶላን ድል ይበልጥ ያደመቀውና ውድድሩን እስከ መጨረሻው ሰከንድ ድረስ በከፍተኛ ውጥረት ውስጥ ያቆየው ሌላኛው ጀግናው አትሌት ኢትዮጵያዊው አትሌት ተስፋዬ ድሪባ ነው። ተስፋዬ ከሻምፒዮኑ ጉዬ ጋራ ትከሻ ለትከሻ በመጓዝ ያሳየው ጽናትና አስደናቂ ፍጥነት ለሀገራችን የብር ሜዳሊያ ያስገኘም ሆኗል። ውድድሩም በ2 ሰዓት ከ04 ደቂቃ ከ15 ሴኮንድ በሆነ የግል ምርጥ ሰዓቱ በማስመዝገብ ነው በሁለተኛ ደረጃነት ያጠናቀቀው። ለሀገራችን አትሌቶች ጠንካራ ፉክክር ገጥሞ የነበረው የራሱ የቤት ሜዳ የሚመስለው የሮተርዳም ጎዳና ላይ ክብሩን ለማስጠበቅ የሞከረው ቤልጂየማዊው አትሌት ባሽር አብዲ 3ኛ ደረጃን ይዞ አጠናቋል። የፓሪስ 2024 ኦሎምፒክ የብር ሜዳሊያ ባለቤቱና የዚሁ ውድድር የኮርስ ሪከርድ ባለቤት የሆነው ባሽር አብዲ የኢትዮጵያውያንን ፍጥነት መቋቋም ሳይችል ቀርቶ በ2 ሰዓት ከ04 ደቂቃ ከ19 ሴኮንድ 3ኛ ደረጃን በመያዝ ውድድሩን አጠናቋል። በአጠቃላይ የዘንድሮ የሮተርዳም ማራቶን የወንዶች ፉክክር ከአንደኛ እስከ 3ኛ የወጡት አትሌቶች በሴኮንድ ልዩነቶች ተቀራርበው የገቡበትና የዓለምን የአትሌቲክስ አፍቃሪ ያነቃቃ ታሪካዊ ክስተትም ሆኖ አልፏል። ከተከታታይ ጉዳቶች በኋላ በሮተርዳም ጎዳና ላይ ዳግም ያበሩት አትሌቶቻችን የኢትዮጵያ የረዥም ርቀት ዝና አሁንም በዓለም አቀፍ መድረክ ላይ የማይናወጥ መሆኑን በኩራት ያሳዩበት ትልቅ ድል ሆኖ ተመዝግቧል። በሌላ መረጃ በ45ኛው የሮተርዳም ማራቶን የሴቶች ውድድርም ላይ የሀገራችን ሴት አትሌቶች የወንዶችን ፈለግ በመከተል በኔዘርላንድስ ጎዳናዎች ላይ ፍጹም የበላይነታቸው አሳይቷል። ብርቱ ፉክክር በተስተዋለበት በዚሁ መድረክ የኢትዮጵያ አትሌቶች የወርቅና የብር ሜዳሊያዎቹን በብቃት በመቆጣጠር የሀገራችንን ሰንደቅ ዓላማ በኩራትና በደስታ ከፍ አስደርገው አውለብልበዋል። ውድድሩን ሙሉ በሙሉ በበላይነት በመምራትና አስደናቂ ብቃቷን ለዓለም በማሳየት የድል አክሊሉን የደፋችው ድንቋ አትሌት መቅደስ ሽመልስ ናት። መቅደስ የሮተርዳምን ፈጣን ጎዳናዎችን ተጠቅማ ተቀናቃኞቿን በአስደናቂ የርቀት ልዩነት በመጣል ውድድሩን በ2 ሰዓት ከ18 ደቂቃ ከ56 ሴኮንድ በሆነ እጅግ ፈጣን ሰዓት በአንደኝነት አጠናቃ የዘንድሮ የሮተርዳም ማራቶን ንግስት መሆኗን በይፋ አስመስክራለች። መቅደስ ሽመልስ የቅርብ ተፎካካሪ በመሆን ውድድሩን ይበልጥ ያደመቀችው ሌላኛዋ ጀግናዋ አትሌት አሚናት አህመድ ስትሆን በ2 ሰዓት ከ21 ደቂቃ ከ25 ሴኮንድ ሁለተኛ ደረጃን በመያዝ የብር ሜዳሊያውን በኩራት አጥልቃለች። የቀድሞዋ ኢትዮጵያዊት በአሁኑ ሰዓት ለባህሬን የምትሮጠው አንጋፋዋ አትሌት ሽታዬ ሸቴም በ2 ሰዓት ከ23 ደቂቃ ከ22 ሴኮንድ 3ኛ ደረጃን ይዛ በማጠናቀቋ የሮተርዳም የሴቶች የደረጃ መድረክ ሙሉ በሙሉ በኢትዮጵያውያን የበላይነት ተጠናቋል። ውድ ቤተሰቦቻችን ለዛሬው የያዝነው መረጃ ይሄን ይመስል ነበረ። መልካሙን ጊዜ ተመኘን። ቻው ቻው።